ራስ ምን አባን ስነስርዓት ይኑር የምትለኝ? ኧረ አንተ ጎዳኸው። ወይኔ ትበይ አጥቶብኝ እሱን አይደል? ዝም በይ ዝጊ በእናትሽ። እህቴ ከቤት ከጠፋች በጣም ቆይታለች እና በጣም ጭንቅ ስላለኝ ነው የጠራሁት። አየናት የሚል ሰው ምንም የለም። ምስኪን ናት ብታያት፣ በጣም ምስኪን ለሰው አዛኝ የሆነች ልጅ ናት። እባክህን ፈልግልኝ እህቴን። ሊቃኑባት ይችላሉ። ቆንጆ ናት። እህቴን የበላት ጅብ አልጮ ስላለ ነው ነገር ሁላ ግራ ገብቶኛል። ሚኪ በቃ በጣም እየጨነቀኝ ነው። በቃ በጣም ሚኪ እህቴን ፈልግልኝ እባክህን። ምን ፈልገህ ነው የመጣው? በመጀመሪያ ደረጃ ከኛ ምንድነው የምትፈልገው? ንገረኝ እስኪ። ምንድነው የምትፈልገው ከኛ? ለማንም ሰው እህቴን አፋልጉኝ ብዬ እነግራለሁ። እኔ ራሴ ነኝ በቃ በፈልገው። አይመለከትም ሰውየው። ቆይ ለምንድን ነው አንተ እንደዚህ ሆንክ ያለው? ቆይ ከእህት መጥፋት ጋር የሚያገናኝ ነገር አለ? ስርዓት ያዝ እንግዲህ። እንደዚህ አይነት ቃላት ነገር ሶሪ ነው የምታወራው። ታዲያ እንዴት አንድ ሰላማዊ ሰው ድንገት ከቤት ልጠፋ ትችላለች? ግጭት የለብንም ምን የለብንም። ለስራ እንደወጣች በዛው ነው የቀረችው አይደል? ያን ቀን እኮ ስራ አልነበራትም። አዎ፣ ግን እሷ እንደተናገረችው ከሆነ የጠፋች ቀን በጠዋት ስትወጣ አንተ ቤት ነበር ካለ ምን እንዳረጋት እኔ ምን አውቃለሁ? የሆነ ነገር ሆናብኝ ቢሆንስ? አንተ ራስ ምን አባን ስነስርዓት ይኑር የምትለኝ? ኧረ አንተ ጎዳኸው። ወይኔ ትበይ ኧረ በእናትህ ቆይ ጉድ! ወይኔ ጉድ! ሰላም እንደምን አላችሁ ተወደዳችሁና የተከበራችሁ ቤተሰቦቼ፣ ሚኪ ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ምንድነው አዲሱ ነገር? እንግዲህ አንድ እህታችን እርዳታችሁ ያስፈልገኛል ታግዙኝ ነገር አለ ብላን የጠራችን። ምን ሆና ምንድነው የተፈጠረው የሚለውን ደግሞ እንግዲህ አብረን የምናየው ይሆናል። አብራችሁን ቆዩ። ሰላም እህቴ። ሰላም። ማን እንበል እስኪ? ራስሽን አስተዋውቂ። መክሊት እባላለሁ። እሺ መክሊት፣ ምንድነው የተፈጠረው? ለምንድን ነው የጠራሽን? እህቴ ከቤት ከጠፋች በጣም ቆይታለች እና በጣም ጭንቅ ስላለኝ ነው የጠራሁት። ቆይ እንዴት በምክንያት የጠፋችው ይታወቃል? እኔ ምንም አውቀው ነገር የለም። በጣም ወዳት እህቴ ናት። ድንገት ነው ቤት ከምስመጣ የለችም። ባዶ ቤት ነው ያገኘሁትና ትመጣለች ብዬ ብጠብቃትም የለችም። በጣም ነው የጨነቀኝ። ማለት እኔ ከጓደኞቿ ጋር ናት ብዬ እስከ ማታ ጠበቅኳት። ብደውልላትም ስልኳ አይሰራም፣ ዝግ ነው። ምን ያህል ጊዜ ሆናት ከጠፋች? 2 ሳምንት ይሆናታል። እና እስካሁን ለማግኘት አልሞከርሽም ነበር? ትገኛለች የተባለበት ቦታ ሁሉ ፈለኳት፣ ግን በቀይትም ላገኛት አልቻልኩም። ጓደኞቿ ጋር ደወልኩኝ፣ ቤታቸው ድረስ ሄድኩኝ። ምናልባት ቤት ከወንድሟ ጋር ተጣልታ ከሆነ ብዬ እሱንም ጠየቅኩት፣ ግን ማንም የሚያውቅ ሰው የለም። እህቴን እንድታመጣልኝ ነው የምፈልገው። ቆይ ለህግ አካላት አላሳወቅሽም ነበር? አሳውቄያለሁ፣ ግን ምንም መፍትሄ ሊያገኙልኝ አልቻሉም። ፈልገው ሊያገኟት አልቻሉም። ያው እስካሁን እየፈለግኳት ነው፣ ግን የውሃ ሽታውን ጠፍታለች። ከማን ጋር ነበር የምትኖረው? ከኛ ጋር ነው የምትኖረው። አብረን ነበር የምንኖረው። ከኛ ጋር እስቲ ማን? እኔ ወንድሜና እሷ እህቴ። እሺ ቆይ የተጣላችሁት ነበር ወይ ከወንድምሽ ጋር ወይ ከአንቺ ጋር ተጣልታ ነበር? አረ ምንም አልተጣላችሁም። ሲጀምር በቃ በጣም ሰላም ነበርን። ዝም ብላ ነው ሁሌ እንደምትወጣው ጠዋት የወጣችሁ። ከዛ በኋላ ትመጣለች ብዬ ብጠብቅ እስካሁን አልመጣችም። እህትሽ ምንድን ነበር የምትሰራው? ወይስ ተማሪ ምንድን ነው? እስቲ ስለሷ አንዳንድ ነገር። ሰራተኛ ናት። የግል ድርጅት ውስጥ ነው የምትሰራው እና ያው ሁሌ አይደለም፣ በሳምንት 3 ቀን ምናምን ነው የምትሰራው። ሌላውን ጊዜ ቤት ታሳልፋለች። የረፍቷ ቀን ነበረ በጠዋት ተነስታ የወጣችሁ። ኦኬ፣ የት እንደምትሄድ አላወቃችሁ ነበር? እኔ ስትወጣ አላየኋትም ነበር፣ ማለት ቤት አልነበርኩም። ግን ያው እቤት ውስጥ ስመጣ እንደወጣች አወቅኩኝ። ያው ሁሌ ስለምትወጣ ምን አዲስ ነገር አይደለም። ጠበቅኳት፣ ትንሽ አትመጣም። ከስደውልም ስልኳ ዝግ ነው። ከዛ ቻርጅ ዘግቶባት ይሆናል ብዬ ረጅም ሰዓት ጠበቅኩኝ። ግን ምንም እየመሸ ሲሄድ በጣም ጨነቀኝና ወንድሜ ጋር ደወልኩ። እሱ ጋር ስደውልም እንዳልደወለችም እንዳላያትም ነገረኝ። ከዛ በቃ ቢጨንቀኝ ፖሊስ ጣቢያ ሄድኩኝ። እዛ ስሄድ ደግሞ 24 ሰዓት ይባላል። ከዛ ጓደኞቿ ጋር አንድ በአንድ መደወል ጀመርኩኝ። አየናት የሚል ሰው ምንም የለም። ከዛ በኋላ ቤታቸው ሄድኩኝ። በማግስቱ ያለችም በቃ እኔ ቃላት አልችልም። አይዞሽ ተረጋጊ፣ እናገኛታለን። በጣም ምስኪን ናት ብታያት፣ በጣም ምስኪን ለሰው አዛኝ የሆነች ልጅ ናት። እባክህን ፈልግልኝ እህቴን እባክህ። እሺ ችግር የለም እናገኛታለን። ቆይ የምታዘወትርበት ቦታ አይታወቅም? ምናልባት ሁልጊዜ የምትወጣ ከሆነ ምናልባት ለማየት አልሞከራችሁ ነበር?
ከጓደኞቿ ጋር ነው ከወጣችም ልትወጣ የምትችለው። ይሄዳሉ የተባለበት ካፌ በሙሉ ሄድን። ሌላ የተለየ ቦታ እንኳን ሄዱን። በቃ አንዳንድ ሆቴሎች፣ ካፌዎች ነው ሁሉም ቦታ ሄድን፣ ግን የለም። በዛ ቀን ደግሞ ያገኘችው ሰውም የለም። ከአንዷ ጓደኛዋ ጋር ተቀጣጥራ ነበረ፣ ግን እንዳልመጣች ነው የነገረች። እሺ ጓደኞቿን ሁሉንም እሷ የሚቀርቧትን ጠይቃችኋል? አዎ ሁሉንም ዞር ጠይቄያለሁ። ማንም ግን ያያት የለም። አንዷ ጓደኛዋ ብቻ ሊገናኙት እንደተስማሙ ነገረችኝ። ከዛ በኋላ እሷም ብትጠብቅ አስቀረች። ስልኳም ዝግ ነው። ከዛ በቃ ወደ ቤት የተመለስኩ አለች። እሺ ወይ ፍቅረኛ ምናምን አብረው ልኖር የምችለው ወይ ደግሞ ተይዘው ሊጠፉ የሚችሉ ፍቅረኛ ምናምን ይኖራታል? አይ እሷ እንደዚህ አይነት ልጅ አይደለችም። ማለቴ በነፃነት ነው ያደገችው። ምንም የምንደባበቀው ነገር የለም። ፍቅረኛ ምናምን የላትም። እንደው ጓደኛም ብትይዝ ለእኔ ትነግረኛለች። አሊያም ደግሞ የሚያስጠፋ ነገር የለም። ማለት ግልጽ ነን ከኔ ጋር በጣም እንደ ጓደኛ ነው የምናወራው። ቤት ውስጥ እንደፈለገች ነው የምትሆነው። ማለት በቃ እንዴት ልበልህ፣ ጓደኛዬ ማለት ናት። እህቴ ብቻ ሳትሆን ምንም የሚያስጠፋ ነገር የለም። ማለት ፍቅረኛ እንኳን ቢኖራትም ይዛ መታ በሰላም ተጋብተው መኖር ይችላሉ። ሕፃን ልጅ አይደለችም እሷ። እሺ ከቀጠለች ከጓደኛዋ ጋር ምን አይነት ግንኙነት ነበራቸው? አብረው ነው የተማሩት ከታች ክላስ ጀምሮ እና በጣም አሪፍ ግንኙነት ነው ያላቸው። በጣም የምትወዳት ጓደኛ ናት። ማለት ልጅቷ መስኪን ስለሆነች እህቴ በጣም ብዙ ሰው ነው የሚወዳት። በጣም ብዙ ጓደኛ ነው ያላት። እሺ ቆይ ከአንቺ ጋርስ ምን አይነት ግንኙነት ነው የነበራችሁ? ከኔ ጋር ቅድም እንዳልኩ ነው። እህትማማቾች ብቻ አይደለንም፣ ጓደኛሞች ነን። አብረን ነው ያደግነው። በዛ ላይ ማለት በቃ አንድ ላይ ነው የተማርነውም። ከታች ጀምሮ ትንሽ ብበልጣት ነው እና የክላስ ልዩነት ያን ያህልም ስለሌለን አብረን ያደግነው። አብረን ነው የምንሄደው፣ አብረን ነው የምንመጣው። ብዙ ነገሮችን አብረን እናደርጋለን። ምንም የምንደባበቀው ነገር የለም። የጨነቃትን ነገር በሙሉ ምንም ሳታስቀር ትነግረኛለች። እና በቃ ጓደኛዬ ናት ለኔ። በጣም ቅርበት አለን። የምንደባበቀውም ነገር የለም። እህቴ የሆነ ነገር ሆናብኝ ነው እንጂ አስችሏት ይሄን ያህል ቀን አጠፋብኝም ነበር። እሺ ቆይ ከወንድምሽ ጋርስ? ከወንድሜ ጋርም እንደዛው በቃ ማለት ጥሩ ግንኙነት ነው ያለን። ሶስታችንም ያው ብቻችንን ነው የምንኖረው እንደምታየው። በጣም አሪፍ ግንኙነት ነው ያለን። በቃ በጣም እንቀራረባለን። ይሄ እንደሌላው እህትና ወንድም የምንቀናናበት ነገር የለም። የሚያጣላ የሚያጨቃጭቀን ነገር የለም። ወንድሜም በጣም ጥሩ ሰው ነው። ይንከባከበናል። እንደ ወንድም ብቻ ሳይሆን ያው እንደ አባት መከታ የሚሆን አይነት ሰው ነውና መሀላችን በጣም ብዙ ፍቅር አለ፣ መተሳሰብ አለ መሀላችን። እኛ ምንም ችግር የለም። እሺ ምን አይነት አስተዳደግ ነበር ያደጋችሁ? እስቲ ስላስተዳደጋችሁ መለስ ብለሽ ወደ ኋላ ንገሪኝ እስኪ። እሺ እንግዲህ እንደምታየው ብዙ ከሰፊ ግቢ ነው ያለው እና ቤተሰቦቻችን ሲያሳድጉን ከቤት ራሱ እንድንወጣ አይፈቅዱልንም ነበረ። ስትሪክት የሚባል አይነት ቤተሰብ ነው የነበረን እና በቃ ከእነሱ ጋር ነው ብዙ ጊዜያችንን የምናሳልፈው። በደንብ የሚነግሩን እርስ በርስ እንድንዋደድ፣ ሰው እንድንወድ፣ መልካም ሰው እንድንሆን እንደዛ እየነገሩ ነው ያሳደጉን እና አሁን ላለንበት ባህሪ መሰረት የሆነን ያ ነው። በጣም ጥሩ ሰዎች ነበሩ ቤተሰቦቻችን። ማለት የእኔ እናት አባቴ ስለሆኑ ብዬ አይደለም፣ ለማንም ሰው ጥሩ የሚባሉ ሰዎች ነበሩና በራሳቸው ባህሪ ነው እኛንም አንጸው ያሳደጉን። ያው አስተምረውም አስመርቀው ለዚህ አድርሰውናል። አይ እኛ መሀል እንደዚህ የሚባል ነገር የለም። ማለቴ አሁን ቤተሰቦቻችን በህይወት የሉም እና ያው መሬት አለን የራሳችን የሆነ፣ በሱ እንኳን ጠልተን አናውቅም። ይሄው ይሄ እንደምታየው ይሄን ቤት አለ፣ ክፍለ ሀገር ነው መሬት ያለን እና ተጣልተን አናውቅም። ማለት አስታውሰነው ራሱ አናውቅም። በመሀላችን እንደዚህ የሚያጣላ ነገር የለም። ቤቱን አብረን ነው የምንኖርበት። ያው ስናገባ ደግሞ ጥለነው እንሄዳለን። እንዴት መሰለክ፣ በጣም ከመቀራረባችን የተነሳ ጓደኛሞች ነን እና አንዳችን ላይ አንመቀኝም። ደስተኛ ነን በሁሉም ነገር። ቤቱ መሸጡ ምናምን ራሱ ለኛ ግድ አይሰጠንም። ማለት የቤተሰቦቻችን እንትን ያለ ትውስታ አለ። ስለዚህ ይሄ ቤት ላይ እዚህ ቤት ውስጥ መኖር ለኛ ትልቅ ነገር ነው እና በውርስ ተጣልተን አናውቅም። ኦኬ ግን ማን ነው የሚያስተዳድረው በበላይነት? ወንድሜ ነው፣ ያው ታላቃችን ነው እና ደግሞ ያው ወንድ ልጅ ሲሆን ለቤቱ እንትን መሆን አለበት እና እሱ ነው የሚያስተዳድረን። የገጠሩን መሬት የሚቆጣጠረው እሱ ነው።
እህል ይመጣልናል። ከዛ በየጊዜው ያው ሰርተን የአሁኑ ኑሮ መቋቋም ሶስታችን ከባድ ስለሚሆን ጤፍ ምናምን ከዛ ነው የሚመጣው። እሱን ወንድሜ ነው የሚቆጣጠረው። የቤቱን ግብር ምናምን ብቻ አብዛኛውን ቤት ነክ የሆኑ ነገሮችን እሱ ነው የሚቆጣጠረው። ኦኬ እህትሽ ምናልባት እንደዚህ አይነት ጥያቄ አንስታ ታውቃለች? አይ በፍጹም። እህቴ አንደኛ ታናሻችን ናት እና ደግሞ በጣም ምስኪን ልጅ ናት። ሰርታ መለወጥ ነገ ላይ የራሷን ነገር ማግኘት እንጂ ቤት የመካፈል እንደዚህ አይነት ነገር አውርታ አታውቅም። ንብረት እንካፈል ማለት ቤተሰቦቻችን ጥለውልን ያለፉትን ነገር እንዳልሆነ እናድርገው ማለት ነው። ሌላ ሰው አሳልፈን መስጠት ነው። እና እህቴ እንደዚህ አታስብም። በጣም ምስኪን ልጅ ናት ማለት አንተ ራስህ ብታያት ቀርባህት አይደለም ገና ስታያት ሩህሩህነቷ ምናምን በደንብ ይታወቃል። እሺ ቆይ የውጭ ሰውስ ምናልባት የሚያስቸግራት ወይ ደግሞ የተጣላቸው ሰው ይኖራል? እሱን እንኳን ያው ያን ያህልም ነግራኝ አታውቅም። ግን ምናልባት ጓደኞቿ እኔ የማውቃቸው ጓደኞቿ በጣም ጥሩ ሰዎች ናቸው። ግን አብሯት ስራ ቦታ ሊሰሩ የሚችሉ ምናምን ነገር ያው ሊቀኑባት ይችላሉ። ቆንጆ ናት፣ ምስኪን ናት እንዳልኩ ባህሪዋ በጣም ደስ ይላል። ትሁት ናት። የመስራት ፍላጎት አላት በጣም ነገ ላይ የመለወጥ እና እሱን ሲያዩ ሊቀናባት የሚችል ሰው ሊኖር ይችላል። ከዛ ውጭ ምንም የሆነ ማስፈራሪያም ሆነ ምንም የደረሰባት ነገር የለም? ከዛ ከመጥፋቷ ቀን በፊት ምናልባት የምታስታውሽው ነገር ካለ እኛን ሊያግዘን ስለሚችል ብትነግሪን። አይ ምንም የለም። ቢኖር ስትፈራ ፊቷን ራሷ አይቼ መረዳት እችላለሁኝ። እና ምንም የለም። የዛ ቀን ማታ ተገናኝተን ነበረ። ምንም የተለየ ነገር አላየሁባትም። እየተጫወትን እንደስከዛሬው እራታችንን በላን፣ ፊልማችንን አይተን ተኛን። በቃ ከተለመደው ነገር ውጪ ምንም አይቼባት አላውቅም። ኦኬ ታዲያ ምንድነው ምክንያቱ ብለሽ ታስቢያለሽ? መጥፋቷ የሆነ የምትጠረጥሪው ነገር አለ? አሁን ግን በቃ ግራ ገባኝ። ጓደኞቿም አናውቅም አሉ። ምን አቅም ማለት በቃ በጣም ጨነቀኝ። ለዛ ነው እህቴን የበላት ጅብ አልጮ ስላለ ነው እናንተን የጠራኋችሁ። በጣም ስለጨነቀኝ ነው። ተረጋጊ፣ ግን እንፈልጋታለን። ሌላ ድንገት የምታስታውሽው እሷን ልናገኝበት የምንችለው የሚረዳን ነገር ካለ ንገሪኝ። ምንም አላደረገችም እህቴ። እኔ ነገር ሁላ ግራ ገብቶኛል ሚኪ። በቃ በጣም እየጨነቀኝ ነው። በቃ በጣም ማሰብ ራሱ እየቻልኩ አይደለም። ነገሮችን በስነ ስርዓት ማስተዋል አልቻልኩም። ቤቱ ባዶ ሆኖብኛል። እባክህ ሚኪ እህቴን ፈልግልኝ እባክህን። እሺ እንፈልጋታለን፣ ግን ማልቀስ ሳይሆን ተረጋግተሽ የሆነ የምታስታውሽው ነገር ካለ ብታስታውሺ መልካም ነው። ምናልባት የሆነ ፍንጭ ብትሰጪን እኛ ፈልገን እንደርስባታለን። ምንም ማስታወስ የምችለው ነገር የለም። በጣም ምስኪን ናት ማለት እህቴ። ቤቱ ራሱ ያው ወንድሜ መጠየቅ ትችላለህ ከኔ ወርሻል። ሚኪ ይባላል ታወቀው። ሊረዳን ነው እኛን የመጣው። እንዴና ምንድነው የምታለቅሽው? ስለ እህቴ እየነገርኩት ነው። እህታችን እንደጠፋች እንዲያፋልገን እየነገርኩት። አንቺ ደግሞ ማንነቱን ለማታውቂ ሰው ሙሉ በእህታችን መጥፋት እንደዚህ እየተናገርሽ በቃ እድሜሽ ልትጨርሽ ነው እንዴ? አይደለም ወንድሜ፣ እንዴት መሰለህ ያው እህትህን ለማግኘት የሚያግዘን ነገር እንትን እያልኩ ነው እኔ እያሰባሰብኩ ነው መረጃዎችና እህትህን እንድንፈልጋት ነው። እናንተም የምታውቀውን ነገር ብትነግረኝ ደስ ይለኛል። ከዛ እህታችሁን ፈልገን እናገኛታለን። አይ አልገባኝም። ማለት እንዴት አንተ በምን መልኩ ልትረዳን አስበን የመጣኸው? ማለት የእህታችን መጥፋት እኛንም ትንሽ ያው ነርበስ አድርጎናል። እህት ማለት ግልጽ ነው፣ ትንሽ ነገሮቹ በጣም ይከብዳሉ። ስለዚህ አሁን አንተ በምን አይነት መልኩ ልትረዳን መጣ? ለኔ አልነገረችኝም እንዴ? ለምንድነው ሳትነግሪኝስ እንደዚህ አይነት ነገር ልታረጊ የሞከርሽ? በጣም ነው ማውቀው። ማለት ሰዎች ስለሻወሩ ምናምን እሰማለሁኝና ብዙ የጠፉ ሰዎችን ያገኛል ምናምን። ስለዚህ የኛንም እህት እንዲያገኝልን ብዬ ነው ያመጣሁት። ያልነገርኩ ደግሞ ያው በቃ ቶሎ እንድትገኝልኝ ስለምፈልግ ነው። እራስዎቸው ነው። ይገባኛል እኮ ግን ያለውን ነገር አብረን ተመካክረን ማድረግ ነበረብን። አሁን አይተሃል፣ 2 ሳምንት ሙሉ በእኛ አቅም የሚሆን ነገር የለም። በቃ የምታውቀውን ነገር በሙሉ ንገረው። ያለች ነገር ካለ ወይ ጠዋት ስትወጣ ያየኸው ነገር ካለ፣ የተከፋችበት ነገር ካለ ወይ የሰማኸው ካለ ንገረውና ያፋልገን። አዎ የምታውቀውን ነገር የምታስታውሰውን ማንኛውም ትንሽ ነገር ብትሆን እንኳን
እያንዳንዱን ነገር ስለ እህት የምታውቀውን ነገር ለኔ ንገረኝ። ያው እኔ ብዙ ቤተሰቦች አሉኝ፣ አባላቶቻችን አሉ። ስለዚህ ከአባላቶቻችን ጋር በመሆን ፈልገን እናገኛታለን እህታችሁን። ግን እናንተ መጀመሪያ ልትተባበሩን ይገባል፣ የምታውቁትን ነገር ልትነግሩን ይገባል፣ ምንም ሳትደብቁ። ያው እኔ በጣም የምወዳት እህቴ ነች። ያሉኝ እነሱ ናቸው፣ ሁለ ነገር የነሱ ናቸው። ምክንያቱም በዚህ ምድር ላይ ለሰው ሰው ነው አይደለ ትልቁ ነገር። እና የሰው መጥፋት ለእኔም ራሱ በጣም በጣም ማለት ግራ የሚያጋባ ነገር ሆኖብኛል። ይኸው 15 ቀን ሙሉ እየፈለግናት ነው፣ ግን ምንም ልናገኛት አልቻልንም። ተረጋጋ። ይኸውልህ አሁን ጠንከር በልና የምታውቀውን ነገር እያንዳንዱ ነገር ንገረኝ። እህትም እየነገረች ነበር። ስለዚህ እንደ እህት ጠንከር ብለህ የምታውቀውን መረጃ ስጠኝ። ምን መረጃ ነው የምሰጥህ? አንተ ምን ፈልገህ ነው የመጣው? በመጀመሪያ ደረጃ ከኛ ምንድን ነው የምትፈልገው? ንገረኝ እስኪ። ምንድን ነው የምትፈልገው ከኛ? አንተ ፖሊስ ባለበት ህግ ባለበት ሀገር አንተ ምን አገባህና ነው እዚህ መተያየኝ ስለኛ እህት የምትቆረቆረው? እኛም ከህግ ጋር ነው የምንሰራው። ተረጋጋ። ቆይ እየሰራን ያለነው ከህግ ጋር ነው። ስለዚህ ተረጋጋና የምታውቀውን ነገር ስለ እህትህ ንገረኝ። ማንነትህን ሳላውቅ ምንድን ነህ አንተ? ለአንተ ምን ብዬ ነው የምነግርህ? እኔ እህቴን ራሴ ነኝ አይደል መፈለግ ያለብኝ? እህቴ ነች እኮ የእናቴ ልጅ ነች፣ የእናቴ አባቴ ልጅ ነች። ብዙ ነገር የምሆንላት እህቴ ናት። እንዴት ለማንም ሰው እህቴን አፋልጉኝ ብዬ እነግራለሁ? እኔ ራሴ ነኝ በቃ መፈለግ። ሲጀመር ማንም ሰው አይደለሁም። ሚኪ እባላለሁ፣ ጋዜጠኛ ነኝ። እናም ብዙ ቤተሰቦች አሉ እንደነገርኩ። ስለዚህ የምታውቀውን ነገር ብትነግረኝ ነው የሚሻለው። እህትህ የምትፈልጋት ከሆነ ደሞስ ራሴ ፈልጌ ያገኛታለሁ ካልክ 15 ቀን ሙሉ ለምን አላገኛትም ነበር? አይመለከትም ሰውየው። 15 ቀን ቀርቶ ለምን 2 ዓመት 3 ዓመት አይፈጅም። በቃ አንተ አይመለከትም። በቃ በማይመለከት ነገር እኔ በቃ ለህግ ተናግሬ በፖሊስ ሊረዳን ነው አይደል የመጣው? እሱ ሊረዳን መጥቶ እሱ እንደዚህ መናገር አግባብ ነው? ምንም እኮ አልጠየቀም። በቃ ስለ እህትህ የምታውቀውን ነገር ንገረኝ ያለ። ተረጋግተህ ንገረው። ምን ሆነ ነው እንደዚህ የምትሆንበት? አሁን እሱን ሰው ማንነቱን አውቀሽ ነው ለሱ ምን ብዬ ነው የምነግረው? ባላል በቃ አይጎዳንም። ብትነግረው ይጠቅመናል። በቃ ባይጠቅመንም አይጎዳንም። በቃ ንገረው። ቆይ ለምንድን ነው አንተ እንደዚህ ሆንክ ያለው? ቆይ ከእህትህ መጥፋት ጋር የሚያገናኝ ነገር አለ ማለት? አንተ ደግሞ ምንድነው እየተናገርክ ያለኸው? አታየውም እንዴት ተከፍቶ እንደሚያወራ? የተከፋ ሰው ያዘነ ሰው አይደለም እያሳየኛለሁ። የሆነ ነገር የደበቀ ያለ ነገር ነው የሚመስለው እኮ አኳኋን አይደለም። አይመለከትህም። እኔ ምንም የደበቅኩት ነገር የለኝም። ምን ደበቅኩኝ? እኔ የእህቴን መጥፋት ለማንም መናገር አለብኝ? እህቴ እኮ ነች። ራሴን መፈለግ ያለብኝ አይደለ? እህቴ እስከሆነች ድረስ ራሴን መፈለግ ያለብኝ እንጂ ለማንም ሰው እህቴን አፋልጉ ብዬ አልናገርም። አንተ ማነህ? ምንድነው ልትረዳን የምትፈልገው ነገር? እስኪ ነገርኩህ እኮ መረጃ ሰባስብና እህቴ ያለችበት እናውቃለን፣ እንፈልጋታለን፣ እናገኛታለን ያልኩህ ነው። ከዚህ በፊት ብዙ ሰዎችንም አግኝቻለሁ። እሱን ለኔ ተወው። ግን መጀመሪያ አንተ በግልጽ የምታውቀውን ነገር ሳትደብቅ ተናገር። ያለችበትን ቦታ አላውቅም። እኔም እስካሁን ድረስ እየፈለግኩ ነው። ታውቃለህ እኮ አይደለም ያልኩህ። ያለችበትን ታውቃለህ ሳይሆን የምታውቀውን ስለ እህትህ ለመጥፋቷ ምክንያት ሊሆኑ የሚችሉ የምታውቃቸውን ነገሮች እያንዳንዱ ነገር መረጃዎችን ስጠኝ ነው እያልኩህ ያለሁት። ለመጥፋቷ ምንም አይነት ምክንያት ምንም የማውቀው ነገር የለም። እኔ ከቤት ወደ ስራ ነው፣ ከስራ ወደ ቤት ነው። ከዛ ውጭ እዚህ ቤት ውስጥ ተግባብተን እንደ ታናሽና እንደ ታላቅ ሳይሆን በቃ ተመካክረን ያለውን ነገር በሙሉ አንድ ላይ እንትን የምንል እህታማቾች ነን፣ የምንዋደድ። ከዛ ውጭ ምንም ምክንያት ሊኖራት ይችላል። ደግሞስ ምክንያት ቢኖራትስ ለአንተ ምንም ብዬ ነው የምነግርህ? ማለት እኔ በምፈልግበት መንገድ እፈልጋለሁ እንጂ ከዛ ውጭ ያለውን ነገር ለአንተ በዝርዝር ብነግርህ ምንም የሚፈይድልኝ ነገር ያለ አይመስለኝም። በምን አይነት መንገድ ነው ፈልጋታል? ምናልባት በስራ ቦታዎቿ ሊሆን ይችላል። በቃ የምትሄድባቸው ነገሮች ያሉትን ነገሮች አጣርቼ መፈለግ ባለብኝ መንገድ እፈልጋለሁ። ከዛ ውጭ ላለው ነገር ግን እኔ ለመጣው ሰው ሁሉ ምን ብዬ እናገራለሁ? ለምንድን ነው ቆይ እኛ እጃችን እንድናስገባ ያልፈለግከው? እዚህ ማንነቱ የማይታወቅ ሰው ምን ይሰራልኛል? ምንም የሚፈይድልኝ ነገር ስለሌለው ምን ብዬ እናገራለሁ? ማንነቴን እኮ እያሳወቅኩ ነው። ጋዜጠኛ ነኝ፣ ሚኪ እባላለሁ። ስለዚህ የምታውቀውን ነገር ንገረኝ፣ ግን ልትተባበረኝ ፈቃደኛ አይደለህም። ያ ማለት ደግሞ የሆነ እንዳይወጣብህ የፈለግከው ነገር አለ ማለት ነው። ምን ማለት ነው? ማለት እንዳይወጣብህ ምን እኔን የምትናገረው ነገር ካለ በቀጥታ ተናገር። ከዛ ውጭ ምን ማለት ነው? የደበከው ነገር አለ? ምን ታዲያ የደበከው ነገር ከሌለ ለምን አትተባበረንም? ለራስህ እህት ነው አይደል? የራስህን እህት ነው የምንፈልገው። የኔን እህት እኮ አይደለም። ቆይ ነገሩን ማለት እንደዚህ አታሳስቡት። ወንድሜ ይኸውልህ በጣም ከፍቶታል። ስለሱ ባህሪ ስላላወቅኩ ነው። በጣም ከፍቶታል። ቶሎ የሚናደድ አይነት ሰው ነው። እኔ በነገርኩ መረጃ መሰረት ሄደህ መፈለግ የምትፈልገውን ነገር መፈለግ ትችላለህ፣ ግን አታስጨንቀው እሱን። አዎ፣ ግን የነገርሽ ነገር ለእኔ ብቁ ነገር አይደለም። ብቁ
እህታችሁ የት ልትሆን እንደምትችል ወይ በምክንያት እንደጠፋች ምንም ያገኘሁት ፍንጭ ነገር የለም። ከእናንተ ደግሞ የሆነች ፍንጭ ሳገኝ ነው እኔ መራመድ የምችለው። ገብቶሻል አይደለ? ግን ያን ነገር ለማድረግ ትብብራችሁ ያስፈልገኛል። ስለዚህ እህታችሁ የምትፈልጓት ከሆነ ከልባችሁ የምታውቁትን ነገር ተናገሩ ሳትደብቁ። ይኸውልህ የኔ ወንድም የምናውቀውን ነገር በሙሉ ዘርዝሬ ነግሬሃለሁ። የማውቀውን ከኔ የተሻለ የሚያውቀው ነገር የለም። ስለ ቅርበታችን ነግሬሃለሁ። የሆነ የሚያውቀው ነገር ቢኖር ለኔ ነግረኝ ነበር። 15 ቀን ሙሉ እንዴት ስንሆን እንደነበር አልገባህምና እሱ ላይ ነገሮችን ወደ እሱ ባትመራው ደስ ይለኛል። ማለት አቅጣጫው አላማረኝም እየሄድክበት ያለው የኔ አካሄድ አይደለም፣ እሱ የሚያሳየኝን ነው። በእርግጠኝነት ደግሞ ወንድምሽን አታውቂውም እንጂ የሆነ የሚያውቀው ነገር አለ። አንተ ምንድነው እላፊ ቃል እንደዚህ የምትናገረው? ለኔም እኮ እህቴ ነች። ምን እያልክ ነው ግን አንተ እንዴ? እላፊ ቃል አይደለም። ስለዚህ የምታውቀው ነገር ተናገራ። ምንም የሚያውቀው እኔ ከዚህ በላይ ምን ብዬ ልንገርህ እንዴ? ለኔም እኮ እህቴ እኮ ነች። የማይከፋኝ ነው እንደሚመስልህ? አይመለከትም። ጭም ሲጀመር በእህቴ አንተ የምትፈልገውን በዛ ሄደህ ፈልግ እንዴ። እዚህ ቤት መተህ ደግሞ ጭራሽ እንደዚህ ትናገራለህ? እህትን ትፈልጋታለህ? አዎ ትፈልጋታለህ። አዎ አንተ እንድትረዳኝ አልፈልግም። እኔ ህግ ባለበት ሀገር ለህግ ነው የምናገረው። ለምንድን ነው እኔ እንድፈልጋት የማትፈልገው? አንተ ምንነት ማን እንደሆንክ ምን ያውቃሉ? ሲጀመር እንደዚህ አይነት ነገር እንዳትናገር አልፈልግም። ሁለተኛ እንደዚህ አይነት ነገር እንዳትናገር። ተረጋጋ። ቆይ አንተ ለምንድነው እንደዚህ የምትሆነው? በቃ ቀላል ጥያቄ። አንቺ ራሱ ለምን ጠራሽው? እንዲረዳኝ የጠራሁት እንዴ? አንተ 15 ቀን ሙሉ እንዴት እያወኩኝ እንደሆነ አይታየህም እንዴ? ስራዬን ትቼ እኮ እሷን ፍለጋ የተንከራተትኩ ማለት አንቺ በላይ እኮ ነው የሚከፋኛል እኮ። እንደዛ ከሆነ የምታውቀውን ነገር ንገረው በቃ። ለኔም እኮ እህቴ ነች። እህትህ አይደለችም አላልኩም፣ አልወጣኝም። በቃ ንገረው የምታውቀውን ስለሷ። የተለየ ነገር ካየህባት ጠዋት ስትወጣ ተገናኝታችኋል አይደለ? እኔ ቤት አልነበርኩም። ስለዚህ ጠዋት ፊቷን አይተህ ስለነበር ንገረው በቃ። ይሄን ሰምቶ እሱ ይወጣል። ምን የጠፋችበትን ምክንያት እኔ በምን አውቃለሁ? በምንም እኮ የማውቀው ነገር የለኝም። እንደምታየው ነው። እቤት ውስጥ አንድ ቀን እንኳን ክፉ ቃል ላፊ ቃል ተነጋግረን አናውቅም። የተረዳኝ አይመስለኝም። እኔ ግዴታ እኮ አሁን ያለችበትን ንገረኝ ወይ ደግሞ ለምን እንደጠፋች ንገረኝ እያልኩ አይደለም። የእሱን ነገር ብታውቅ ኖሮማ እኮ ሄደህ ታመጣት ነበር አይደል? ያለችበትን ብታውቅ። ግን ለመጥፋቷ መንስኤ ሊሆን የሚችል ነገር የምታስታውሰው ወይ ደግሞ የሆነ ያየኸው ነገር ካለ ንገረኝ ነው። ምንም አይነት ምክንያት የላትም ማለት ሰው ሊጠፋ የሚችለው ወይ ከቤት ክፉ ነገር ስነጋገር ነው። ክፉ ነገር ተነጋግረን አናውቅም፣ ተጣልተን አናውቅም። ቤት ውስጥ ያለውን ነገር እኔ ለመረዳት ሞክራለሁ፣ እነሱም ይረዱኛል። ተከባብረን የምንኖረው። ስለዚህ በዚህ አይነት መንገድ ሰው ቢጠፋ ምን ሆኖ ጠፋ ብለህ ታስባለህ? እንዳንተ ያው እንግዲህ የሆነ ምክንያት ይኖራታል። ግን ደግሞ ያን ምክንያት ልታውቁት የምችሉት እህትና ወንድሟ ናቸው። ምክንያቱም ስለሷ ከእናንተ በላይ የሚያውቅ የለም። ስለዚህ የደበቃችሁ ነገር ካለ አንቺም ሆንሽ አንተ ብትነግሩኝ መልካም ነው። ምን ማለት ነው? እኔ እዚህ ቤት ድረስ ጎትቼ አምጥቼ እንዴት ነው ምን እንደበቀ እንችላለን እንዴ? እስኪ ቆይ ተረጋግተህ አስበው። ምን እያልከን ነው? ያው ብዙ ጊዜ እኮ ስራን ሸፈን ለማድረግም እኮ እንደዚህ አይነት ነገሮች ይሰራሉ ብዙ ጊዜ ነው። አንተ ስነ ስርዓት ያዝ እንግዲህ እንደዚህ አይነት ቃላት ትናገር። ወሬ ነው የምታወራው። ጀምር አንተ ማምጣት አልነበረብኝም። ራሳችንን እንፈልጋታለን። በቃ አንፈልግም ምንም ነገር። የምትፈልገው ነገር ጠይቀህ ውጣልን። ከዛ ውጭ ላለው ነገር እኛ እህታችን ነች። የትም ቢሆን ምንም መስዋዕት ይከፈል ለእህቴ ምንም አይነት መስዋዕት ከፍዬ እኔው ራሴው ፈልጋታለሁ። ከዛ ውጭ ነገር እላፊ ቃል አትናገር። መስዋዕት መከፈልላት እህት ከሆነች ታዲያ ለምን ትንሹን ነገር አታደርግላትም? የምታውቀው ነገር እኮ እስካሁን እየነገርከኝ አይደለም። ንገረኝ የምታውቀው ነገር ቢኖር ሲጀመር ለአንተ ለምን እነግርሃለሁ? ራሴ በማውቀው መንገድ እፈልጋታለሁ አይደለ? ታዲያ እንዴት አንድ ሰላማዊ ሰው ድንገት ከቤት ልጠፋ ትችላለች? እኛም እኮ እሱ ጥያቄ ግራ ስለገባን ነው አይደል አንተን የጠራንህ። አንተ እዚህ መተህ እኛ የምናውቀውን ነገር ነግረን ከዛ አንተም ደግሞ እኛን እንድታፋጥጠን ጭንቀታችን ላይ ጭንቀት እንድንጨምር አልፈልግም። በቃ የምናውቀውን ነገር ነግረንሃል። በሱ መንገድ የምታደርገውን ነገር አድርግ። ምንድነው አሁን የኔ ጥያቄ? እናንተ እንደዚህ እየከነከናችሁ ያለው ንጹህ ናችሁ አይደለ? የምትወዳት እህታችሁ ነች የጠፋችው። ስለዚህ የእሷ ነገር አሳስቧችሁ ነው የጠራሽኝ አይደል እንዴ? ስለዚህ ስለሷ የሆነ ነገር ብጠይቅሽ ለምን ትናደጃለሽ? ለምን ይሰማሻል? እሷን ለማግኘት እስከሆነ ድረስ አንቺ ንጹህ ከሆንሽ ለምንድን ነው እየተሰማሻለሁ? ይኸውልህ እኛ ይህንን 2 ሳምንት ሰላም አይደለንም። በቃ በጣም እየታመምን ነው። እንዲህ ቁጭ ብለን ስላየህን አይደለም። አንተ የምትጠይቀን ጥያቄ ደግሞ ነገሩን 10 እዛው እየደጋገመብን ነው። እማውቀውን ነገር በሙሉ ነግሬሃለሁ። በቃ የተፈጠረውን እያንዳንዱ ነገር እስከምጠፋበት ጊዜ የነበረውን ጓደኞቿ ቤት እንደሄድኩኝ ምንም ያላረኩላት ነገር እንደሌለ ሁሉንም ነግሬሃለሁ። ከዚህ በለሽ ምንድን ነገር ነው የምፈልገው? እና ደግሞ አትጩህበት ለምትናገረው ነገር ስነ ስርዓት ይኑርክ። እዚህ ጋር እህቴን አፋልገኝ ስላልሽኝ እንጂ እንትን ብዬ አይደለም። ግን እሱ ደግሞ እንደ አንድ ወንድም ደግሞ እንደ ታላቅ ያው እንደሚያሳስበው ሰው ላግዝህ የሚል ሰው ሲመጣ በደስታ መቀበል ነው ያለብህ። የምታውቀውን ነገር እያንዳንዷን
ነገር መተንተን መናገር ነው እንጂ ለምን እንደዚህ ትናደዳለህ? እኔ አሁን የሚሰማኝን እውነቱን ስነግራችሁ አንድ ሰው ላግዘው ሄጄ እየተናደደ ከሆነ ፈቃደኛ ካልሆነ የደበቀው ነገር አለ፣ እንዳወጣበት የማልፈልገው ነገር አለ ማለት እኮ ነው። እንደዛ ነው የሚሰማኝ። ንጹህ ሰው እንደዛ ያወራል። ነገርኩህ እኮ ሰውየው፣ እኔ የማውቀው ነገር ቢኖር በማውቀው መንገድ እፈልጋት ነበር አልኩህ እኮ። ስለዚህ ያለውን ነገር እኔ በራሴ አጣርቼ እፈልጋታለሁ አልኩህ። ከዛ ውጭ አንተ ምንም ቆይ፣ አሁን እኔ እዚህ ድረስ መጥተህ ይሄንን ኢንተርቪው ከማድረግ ሌላ መንገድ ካለሽ በሌላ መንገድ አትፈልግልንም ነበር እኮ? መጀመሪያ መነሻው ያስፈልገኛል። ገብቶሃል እምልህ ነገር መነሻው መጀመሪያ ምንድን ነው፣ የመጥፋቷ መንስኤው ምንድን ነው የሚለውን ማወቅ አለብኝ። ከዛ ነው ላገኛት የምችለው። ምንም አይነት ምክንያት የለም። በቃ ግጭት የለብንም፣ ምን የለብንም። ለስራ እንደወጣች በዛው ነው የቀረችው አይደል? ያን ቀን እኮ ስራ አልነበራትም፣ የእረፍቷ ቀን ነበር። ጭራሽ የተለያየ ነገር ማውራት ጀመራችሁ። ታዲያ ቆይ እኔ ብጠረጥር ምንድን ነው የሚፈረድብኝ? ማለት እህትና ወንድም እስከሆናችሁ ድረስ እንዴት ነው ይሄን ነገር ማታውቁት? እንኳን ቢያንስ እኔ በቃ ከቤት ወደ ስራ ነው፣ ከስራ ወደ ቤት ነው። እኔ በዛን ቀን እረፍት እንደሆነች ነበረች እንዴ? በዛን ቀን ጠዋት ነው የወጣችሁ። እኔም አላየኋትም፣ ግን የዛ ቀን እረፍቷ ነበረ። ጠዋት ስወጣ ያው እኔ ከጓደኞቿ ጋር ናት ብዬ ነው ዝም ያልኩት። ቤት ስመጣ የለችም። ነገር ይሄለ እንዴ እረሳለሁ እኮ እኔ በቃ ሁሌም ስራ ነው የምትመስለኝ እኮ። ለዛ እኮ ነው በቃ ስልሽ ሁሌም ስራ ነና እኛ እረፍት የምንሆንበት ቀን የዛኔ ያክል ብዙም እረፍት የለንም። እኔ ስራ እንደሆነች ነው የማውቀው። ግን እሷ እንደተናገረችው ከሆነ የጠፋች ቀን በጠዋት ስትወጣ አንተ ቤት ነበርክ አይደለም እንዴ? ቤት? አዎ፣ ማለት አንተ የምትወጣበት ሰዓት 3 ሰዓት ነው። እሷ ደግሞ ያው በጠዋት ነው የወጣችው። እኔ ቤት ስላልነበርኩኝ አንተ አግኝታት ልትሆን ትችላለህ። እኔ ስመጣ ነው አንተ የወጣኸው። መቼ ነበር? እኔ ማለት ረስቼው ነው እንዴ? እንዴት አታስታውስም? የዛን ቀን እኔ ስመጣ አንተን ብቻ ነው ቤት ውስጥ ያገኘሁት። እሷ ስልክ ወጣለች ነበር ያልከኝ። እኔ እኮ በቃ እንዴት ትረሳዋለህ ወንድሜ? የዛን ቀን እኮ ነው የጠፋችሁ። ግራ እየገባኝ እኮ ነው በእናትሽ። በቃ አሁን እሷ ከጠፋች በኋላ እኔ እኮ ነገሮች ሁሉ በቃ የመርሳት ባህሪ እየመጣብኝ ነው። ማርያምን እኔ ምን ላድርግ? በቃ አልቻልኩም እኮ። አይዞህ ከትጨነቅ፣ ጭንቀቱ ነው። ግን በጣም የምትወዳት የጠፋችበትን ቀን እንኳን አታስታውሰው ማለት ነው? ቆይ እንዴት ነው ነገሩ? ተወኝ እባክህ በእናትህ፣ ህመማቱን በእናትህ የእሷ መጥፋት ሳያንሰኝ ላይ በቃ ሌላ ነገር ሌላ ጭንቀት አትደርቡብኝ በእናታችሁ። ተረጋጋ እንጂ ምን ሆነ ነው እንደዚህ የምትናደደው? በቃ የጭንቀቱ መፍትሄ እኮ ነገርኩህ። ተመልካቾቻችን ቤተሰቦቻችንም ጥቆማ ይሰጡኛል። ተረዳችሁኝ? ከየትኛውም በላይ አቅም አለን። ምክንያቱም ብዙ ሰው ጋር ነው የሚደርሰው። ብቻ እኔ ማንም ያገኛት ማንም እህቴን ቶሎ እንድታመጡልኝ ነው የምፈልገው። 2 ሳምንት ሙሉ ማን ምን እንዳረጋት እኔ ምን አውቃለሁ? የሆነ ነገር ሆናብኝ ቢሆንስ? እባክህን ሚኪ ቶሎ አምጣልኝ እህቴን። እባክህን እንደው እባክህን እየለመንኩ ነው። እባክህን በፈጠረ ይዤ ያለው እህቴን አምጣልኝ። በቃ ተረጋጊ። እሺ እንግዲህ እኔ የማውቀው ነገር የለም እያልከኝ ነበር እና እስኪ ከእህት ጋር የነበረን ግንኙነት ቢያንስ እሱን ነገር አሳውቀኝ። ምን አይነት ግንኙነት ነበር? ከእህቴ ጋር የነበረኝ ግንኙነት በጣም ነበር የምወዳት። ለእኔ እህቴም እናቴም ሁሉ ነገሬ ሁለቶቹ ናቸው። ይኸው እሷና እሷ ከእሷ ውጭ እኔ ማንም የለኝም። በጣም ነበር የምወዳት፣ በጣም ማለት ነው። ምን ብዬ ልንገርህ? በቃ በጣም ነበር የምወዳት፣ በጣም ማለት ነው። እኔ ምን ብዬ ልንገርህ? እሺ ቆይ እህት እንደነገረችኝ ከሆነ ክፍለ ሀገር ያለው መሬታችሁንም ሆነ ሌሎቹን ነገሮች የቤተሰባችሁን ንብረቶች ታላቅ ስለሆንክ ያው አንተን እያስተዳደርክ ያለውና በዚህ ምክንያት እስከ እህት ጋር የሆነ ጥያቄ አልደረሰብህም? ምንድን ነው ያወራኸው? የምን ንብረት ነው? አንቺ ይሁን እንዴት ይሄን ሁሉ አወራሹ እንዴ? እውነታውን እኮ ነው የተናገርኩት። ምን ሆነ ነው እኮ? እና እውነታ ቢሆን ይሄ ከእህታችን መጥፋት ጋር ምን ያገናኘዋል? አይ ስለ ቤተሰባችን ያለውን ነገር ሁሉ መስማት ከፈለገ ብዬ ነው ነገርኩት። እኔ ማወቅ የሚፈጥረው ችግር አለ?
አይ እንደዚህ አይነት ነገር መናገር የለብሽም። እህታችን መጥፋት ሌላ፣ ይሄ የቤተሰቡ ውርስ ሌላ፣ ምን ያገናኘዋል? አይ የኛ ስለሆነ ያው ስለ ቤተሰባችን ስጠይቀኝ ነገርኩት። ባጭሩ ምን ችግር አለው? በጣም ነው እንጂ ችግር ያለው። እህታችን ነው አይደል የጠፋች? እህታችን ነው ሊፈልግ የመጣው አይደል? ምንድነው ችግሩ? ቆይ እሷን ላውራት አይመለከትም። አንተ እዚህ ጋር ለምንድን ነው እንደዚህ አይነት ነገር ልትናገር የቻልሽው? ቆይ አዳምጠኝ። ማለቴ እንትን እኮ ነው ኖርማል ነገር እኮ ነው አይደል እንዴ? ስለ ቤት ኖርማል አይደለም እንጂ ሲጀመር እኛ በንብረት በገንዘብ በቤት በምን ተጣልተን አናውቅም አይደለ? ተነጋግረን አናውቅም። በማንነጋገርበት ነገር ላይ የእህታችን መጥፋት ሌላ ሆኖ ሳለ ሌላ ነገር መናገር ምን ያስፈልገ? ታዲያ ተጣልታችሁ ማታውቁ ከሆነ ለምንድን ነው እኔ ማውቄ የጎዳችሁ? ምን ጉዳት አለው? ቆይ እስቲ ምንድነው? አንተ አይመለከትም። ቆይ እሷን እየጠየቅኳት ነው። ለምን እንደዚህ አይነት ነገር ለምን ትናገሪያለሽ? ችግር የለውም ብዬ ነው ያሰብኩት። ማለት ይሄን ያህል የሚያስከፋ ነገር አይደለም። ደግሞ እውነታውን የተናገርኩት አልዋሸሁም። ችግርም አለው እንጂ እውነታውን የምናውቀው እኛ ነን። እኛ ቤተሰቦቹ ነን አይደለ? እህታችንን መፈለግ ነው ያለበት አይደለ? በሚፈልግበት መንገድ እውነታውን ማወቅ ስትል አልገባኝ። ምንድን ነው የምታውቁት እውነታ? ምን እያልክ ነው ሰውየው? የምታውቀውን እውነታ እኔም ንገሩኝና ላግዛችሁ። ሀብት ንብረቱን የሚመለከተው እኛን ነው። ከዛ ውጭ እህታችንን መጥፋት እህታችንን ልፈልግ ነው አይመጣው። አንተ ስለ ንብረት ስለ ገንዘብ ምናምን ምን አግብቶ ነው የምጠይቀው? ምናልባት በዚህ ምክንያት ግጭት ፈጥራችሁ ከሆነ ብዬ ነው የጠየቁት። አልፈጠርንም። ፈጥረናል እንዴ? ፈጥረናል እና ታዲያ ያልፈጠርንበትን ነገር አንቺ ለምን ትቀባጠሪያለሽ? አትጩህብኝ፣ ቀስ ብለህ አናግረኝ። ምን ሆነ ነው? ለምን እንደዚህ አይነት ነገር ትናገሪያለሽ አንቺ? አንተ ስለምንድን ነው እንደዚህ እየሆንክ ያለኸው? ስነ ስርዓት ያዝ ሰውየው። ጭራሽ እኔ ራሴ ስነ ስርዓት ሊያዝ ይኸውልህ፣ የምጠይቅህን ነገር ራስህ በስነ ስርዓት ብትመልስልኝ መልካም ነው። እየመለስኩልህ እኮ ነው። አንቺስ ቢሆን ለምን ሲጀመር ቤት ለምን አስገባሽው? አስገብተሽስ ቢሆን እህታችንን መፈለግ ነው የሚፈልገው አይደል እኮ። እስኪ ተረጋጋ። ቆይ በእህታችን ለመፈለግ ይሄ እንኳን መንገድ ከሆነው ብዬ ነው የነገርኩት። በቃ አለቀ። መሀላችን ምንም ጸብ እንደሌለ። እሺ አንድ ጥያቄ ልጠይቅሽ። አንቺ ንብረታችንን ነገርሽው፣ ሀብት ንብረት እንዳለን ነገርሽው። ሀብት ንብረቱ ከእህታችን ጋር ምን የሚያገናኘው ነገር አለ? እሱ እንደማያጣላን እየነገርኩት ነው። እኛ መካፈል ይሄ ማለት በውርስ ምክንያት የሆነ ነገር አደረጋችኋት እንዳይለን ፈርቼ ነው። እሺ ሌላስ? ፈርቼ እንደዚህ አይነት ሀሳብ እንዴት ሊመጣልሽ ቻለ? አንቺ ማለቴ ብዙ ሰው በውርስ ምክንያት ይጣላል አይደል? ስለዚህ አይደል በውርስ ምክንያት እና እኛ ተጣልተን እናውቃለን። ያልተጣላንበትን ነገር ለምን ትቀባጥሪያለሽ አንቺ? ተጣላችሁ እንዳይለን ፈርቼ እኮ ነው እንደዛ ያልኩት። ማለት በዛ እንደማንጣላ ላሳውቀው ብዬ ነው ነገር ከሚከብድበት። እሱን ማንጣላበትን ነገር ለምን ትናገሪያለሽ? እኛ አልተጣላንም። እህታችን ነው የሚፈልገው አይደለ? የጠፋችበትን ቀን ከተናገርሽ እኮ በቂ ነው። ከዛ ውጭ ምን ተጣልተሻል? ከሷ ጋር ተጣልተሻል?